በዚህ ቪዲዮ ወርድፕሬስ ምንድነው የሚለውን ነገር ለእናንተ እመልስላችኋለሁ ማለት ነው። ኦኬ ሶ ወርድፕሬስ ምንድነው? አሁን ብዙ ሰዎች ታውቃላችሁ ሜቢ በኮድ የመካሚን ዌብሳይትን በኮድ እየሰራችሁ የነበራችሁ ወይም ደግሞ ምንም ክሉ የሌላችሁ ሰዎች ይሄንን ነገር ትንሽ ላብራራላችሁ። ሶ ወርድፕሬስ ምንድነው? ብዙ ጊዜ ኢትዮጵያ ውስጥ አይታወቅም። እውነት ለመናገር ላይክ አይ ቲንክ ኤጀንሲ የሆኑ እንጂ ላይክ ዲጂታል ማርኬቲንግ ኤጀንሲ ከሆናችሁ ያውቃሉ። ግን ኖርማል ኤጀንሲዎች ብዙ ጊዜ አያውቁም ነበረ እና ሶ ይሄ አሁን ላይክ በዚህ ጊዜ አሁን ላይክ ውጪ ላይ በጣም ፖፑላር እየሆነ መጣ ማለት ነው። ሶ የወርድፕሬስ ጓደኛ ምንድነው የሚመስለው ላይክ ማለትም ላይክ ልክ እንደ ወርድፕሬስ ሆኖ ከስተም ማናጅመንት ሲስተም የሆኑ ማለት ነው። ከስተም ማኔጅመንት ሲስተም የሆኑ ላይክ ኢን ዌብ ፍሎ አለ፣ ስኩዌር ስፔስ አለ። ከዛ ደግሞ አይ ቲንክ ስሙ ጠፍቶብኛል። ዌብ ፍሎ ዊክስ አለ። እንደዚህ ብዙ አሉ። ስለዚህ እነሱ አሁን ክፍያ አላቸው። ወርድፕሬስ ደግሞ ለየት የሚያደርገው ምንድነው? በፍሪ ነው የሚሰጠው ማለት ነው። በፍሪ ነው የሚሰጠው ስራ እንትኑን ሲስተሙን ማለት ነው። ሶ አሁን እንዴት ነው የሚሰራው ነገር? መጀመሪያ እንትን ሆስቲንግ ዶሜን ይኖራቸዋል ማለት ነው። ሆስቲንግ ስለ ላይክ ዌብሳይቱ የት ላይ ነው ስቶሪ የሚሆነው ስቶሪ የሚደረገው የሚል ነገር ማለት ነው። ሶ ዌብሳይቱን ያንን ዌብሳይት ስቶር ካደረጋችሁ በኋላ ያን ወርድፕሬስ ሲስተሙን ያንን ሆስቲንግ ላይ ኢንስታል ነው የምታደርጉት ማለት ነው። እሺ እንደዛ ካለ እንዴት ነው የሚሰራው ወርድፕሬስ ጀነራሊ ማለት ነው። ጀነራሊ ስናይ እንዴት ነው የሚሰራ የሚለውን ነገር ዛሬ ልንገራቸው። ሶ ወርድፕሬስ የሚሰራው በምን መንገድ ነው? አንደኛው እንትን ነው ድራግ ኤንድ ድሮፕ ቢውልደር ነው የሚባለው። ድራግ ኤንድ ድሮፕ ማለት ነው። ሶ እንትን አንድን ፎር ኤግዛምፕል አንድን ቦተን ከዛ ድራግ እናደርጋለን ከዛ ሲስተሙ ላይ ድሮፕ እናደርጋለን። ሶ ያ ደግሞ ቦተን ይሆንልናል ማለት ነው። ወይም ደግሞ ክሊክ የምናደርገው ነገር ማለት ነው። ወይም ደግሞ እንትኑ ደግሞ ፉል ስታክ ነው። ይሄ ፍሮንቱን ብቻ ብላችሁ እንዳታስበው። ፉል ስታክ እንዴት ነው የሚሆነው የምትሉ ከሆናችሁ ደግሞ ፕለጊን የሚባል አለ። ፕለጊን ማለት አዲሽናል ፊቸር አዲሽናል ሲስተም የሚጨምረው ማለት ነው። ፎር ኤግዛምፕል ኢኮመርስ ዌብሳይት ወይም ደግሞ ሾፒንግ ዌብሳይት ይሄ ፉል የሆነ ፍሮንትም ከፊትም እና ደግሞ ከባክኤንድም አንዳንድ ነገሩ ያለውን ነው አይደለም። ይሄ እንትን ኢኮመርስ ማለት ነው። ሶ አሁን ውኮመርስ የሚባል ፕለጊን አለ። ያ ውኮመርስን ኢንስታል ካደረግክ ኮዱን ኢንስታል አድርገሃል ማለት ነው። ስለዚህ ያንን ኮድ ዳይሬክትሊ መጠቀም ነው ማለት ነው። ከዛ ቀጣይ ስቴፑ ማለት ነው። ሶ ያንን ኮድ ደግሞ ኢንስታል ካደረግክ በቃ the next step is easy like በከስተማይዝ ማድረግ በምትፈልገው መንገድ ይሄ ኮድ በዚህ መንገድ ይስራልኝ የምትል ከሆነ ማለት ነው። ሶ ፔመንት ሜተድ ኢንተግሬት ማድረግ ትችላለህ። ቴሌብር ሁሉም ነገር ማለት ነው። እናም ደግሞ በቃ በዛ መንገድ ነው የሚሰራው። ለየት የሚያደርገው አንዱ ነገር ደግሞ ስፒድ ሴኩሪቲ እናም ደግሞ ሰርች ኢንጂን ኦፕቲማይዜሽን ይሄንን ነገር ሁሉ አንዳንድ ሰዎች ጥሩ አይደለም ይላሉ። ግን ደግሞ ላይክ ጥሩ ስኪል ካለ እና በደንብ ከተማርክ ይሄ ነገር ላይክ በደንብ ነው የሚሰራ ማለት ነው። ስኬለብል ማድረግ እንችላለን ማለት ነው። ሶ ይሄ ነገር የተሰራው በፒኤችፒ ነው። ፒኤችፒ የምታውቁ ከሆነ በፒኤችፒ ነው የሚሰራው። ከዛ ደግሞ ፍሮንት ኤንዱ ደግሞ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት ነው። ግን ደግሞ ኮዱን ዳይሬክትሊ አታዩም ግን ደግሞ እንትን ትሰራላችሁ ማለት ነው። ይሄንን ቢልድ ስታደርጉ ደግሞ ኤሌመንቶር የሚባል አለ። ያን ኤሌመንቶር ተጠቅማችሁ ኦኬ ስለዚህ ለእናንተ ገብቷል ብዬ አስባለሁ ወርድፕሬስ ሲባል ምን እንደሆነ ማለት ነው። በቃ ፉል ስታክ ኖ ኮድ ዌብሳይት ዴቨሎፕመንት ብለህ ብትያዝ በቃ ቀላል ነው የሚሆንልህ ማለት ነው። ሶ በዛ መንገድ ነው ትንሽ ላይክ አንተ ይሄንን ለመማር የሚፈጅብህ አይ ቲንክ 4 ወር ይፈጃል ብዬ አስባለሁ። በአቨሬጅ እስከ 5 ወር 3 4 5 6 በቃ ከዚህ ውስጥ አያልፍም። ይሄንን ሰዓት ዴዲኬት አድርገህ መማር ይኖርብሃል። የኔን ኮርስ ብቻ ማየት አያስፈልግም። ሌሎችንም ቼክ እያደረክ እንትን ይሄ ዩቲዩብ ላይ ማለት ነው። ያልገባህን ነገር ደግሞ ኮሜንት ላይ ጠይቅኝ እመልስላችኋለሁ ማለት ነው። ሶ አሁን ዳይሬክትሊ ወደ ትምህርቱ እንግባና እንማር። ታንክ ዩ ጋይስ ሜክ ሹር ዩ ሃቭ ሰብስክራይብድ liked and comment